እየሞከርኩኝ ነው የምትለው ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። ከሰሞኑ የበርካታ ኢትዮጵያንን ስሜት በአደባባይ ያጋራው ኮሜዲያን ያሲኖ እየሞከርኩኝ ነው የምትለው ቃል ቫይራል መውጣቷን ተከትሎ በአሁኑ ሰዓት በፖለቲካ በሌሎችም መንገዶች ትርጓሜ እየተሰጣት ያለ ሲሆን በመጨረሻም ፖሊስ ያሲኖን በቁጥጥር ስር መዋሉ በበርካቶች ዘንድ ከፍተኛ ተቃውሞ ፈጥሯል። በዙሪያም ምንድነው የተፈጠረው ዝርዝር መረጃዎችን አጋራችኋለሁ። That would be a combination of both politics and business. በሌላ ዜና ከሰሞኑ የአሜሪካዊው ጄፍሪ ፒስተን ፋይል መውጣቱ የሚታወቅ ሲሆን በዙሪያም ሀገራችን ኢትዮጵያ እንዲሁም ፕሮፌሰር ብርሃኑ ነጋ ድብቁ ቅሌታቸው ይፋ የሆነ ሲሆን በዙሪያም መረጃዎችን እንለውጣለን። ምንም ነገር ሳናደርግ ምንም ሳንሰራ ኃጢአተኞች በደለኞች በዚያ ቤት ጸጸት ለቅሶ እንደ ጉድ ይከናወናል። ይህም ምክንያቱ ዘርፈ ብዙ ሲሆን ዋነኛው ግን በፈጣሪ ስም ማታለላቸውና መነገዳቸው ምንም ምድራዊትን የተደላደለ ቢያደርገውም መንፈሳቸውና ሊናቸውን ግን በእጅጉ ጎድቶታል። በዚህም የተነሳ ዘማሪ ዘርፌ ከበደ አሁን ስላለችበት የህይወት መንገድ እያለቀሰች ለህዝቡ መረጃን አጋርታለች። ዘርፌ ምናለች? አብረን እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ ለምን የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደሉት ቪዲዮ። I know they're going to try to kick me off here, so just let me try to get this out. First of all, Jesus, I hear you and I'm listening, Lord. I am listening, Lord. የዘንድሮ ግራሚ አዋርድ ላይ እጅግ በጣም አስደሳች የሆኑ ነገሮች ተስተውሏል። በርካቶችም ከባለፈው ጥፋት ተምሯል ሲሉ ቢደመጡም የአሁኖቹ የግራሚ አሸናፊዎች ግን በህይወት ውጣ ውረድ ብለው የበሰሉ መሆናቸውን ማስመስክረዋል። ታውቁት ጄሊሮል ይባላል። ገና በ14 ዓመቱ ነበር በሶስት ተጠቂ ሆኖ በስርቆት ብሎም በተለያዩ አደገኛ እጾች ሳቢያ እስከ 5 ዓመቱ አንዴ ሲፈታ አንዴ ሲታሰር ነበር ዘመኑን ያሳለፈው። በኋላም ሴቭ ሚ የሚለውን ሙዚቃ ቫይራል መውጣቱ ተከትሎ ህይወቱ በአንድ ጊዜ ነበር የተቀየረው። በዚህም ሙዚቃው ፈጣሪውን ከዚያ ከገሃነም ህይወት እኔ ልጅን አውጣኝ የሚል ሲሆን በበርካቶች ዘንድ ተወዳጅነትንም ለማትረፍ ችሏል። ጄሊሮል በግራሚው ሽልማቱን ከተቀበለ በኋላ አይኖቹን ባን ያቀረሩ ፈጣሪ ለዋለለት ውለታ እንዲህ ሲል ማመሰገነ። አድምጠነው እንመለስ። I was broken. A moment in my life that all I had was a Bible this big. God had the power to change my life. በዚያ በተሰበርኩበት በዚያ ወዳጆቼ እንኳን በሸሹኝ ሰዓት ኃጢአቴን ሳይጠየፍ ከጎኔ ቆመልኝ አባቴ እርሱ እግዚአብሔር ነው። እንዲሁም አሁን በእጅ ያስኩት መዝሙረ ዳዊት ነው። እውነቴን የምነግራችሁ ያለ ምንም ማንገራገር በፍጹም ፍቅሩ የሚወዳችሁ ፈጣሪ አምላክ እርሱ ብቻ ነው ሲል አስደናቂ መልእክቱን አስተላልፏል። ከሰሞኑ ከበርካታ ዓመታት በኋላ ይፋው ነው የኢፒስተን ፋይል በአሁኑ ሰዓት መላው ዓለምን እያነጋገረ ይገኛል። ጄፍሪ ኢፒስተን የራሱ ደሴት ያለው ሲሆን በኋላም በዚህ ደሴት ላይ በበርካታ ቢሊዮን ዶላሮች የሚንቀሳቀሱበትን ታላቅ ሲስተም ገንብቶ ለዓለም ቱጃሮች ጥሪን አቀረበ። በዚያች ደሴት ያልተፈጸመ የኃጢአት አይነት የለም። አንዳንዶች ሲገልጹትም ሰዶምና ገሞራ ከመቶ እጥፍ በበለጠ የሚበስ ድርጊቶች ተፈጽመዋል ሲሉ ይናገራሉ። ከነዚህም መካከል ጄፍሪ በርካታ ለአቅመ ሔዋን ያልደረሱ ትናንሽ ልጃገረዶችን በተለያየ መንገድ ወደዚያ ደሴት በግፍ በማስገባት ጥሪ ላደረገላቸው ቱጃሮች እያስመረጠ እንደ ጉድ ይቸበችብላቸዋል። በዚህም ታዲያ ከኢፒስተን ፋይል ውስጥ ስማቸው የተገኘው ከእርሱ ጋር በጋራ የታዩ በርካታ ፖለቲከኞች፣ አርቲስቶች፣ የቢዝነስ ሰዎች ሲሆኑ ከነዚያም መካከል ትራምፕ፣ ቢል ክሊንተን፣ ማይክል ጃክሰን፣ ሌሎችንም ስፍር ቁጥር የሌላቸው ዝነኞችን መጥቀስ እንችላለን። ድርጊት ከ14 ዓመት በፊት የተፈጸመ ሲሆን በኋላም በሰዓቱ ታስሮ የነበረው ኢፒስተንም በዚያው እስር ቤት ውስጥ ህይወቱ ማለፉ ተነግሮ ነበር። ታዲያ የተደብቆ የቆየው የኢፒስተን ፋይል አሁን ዝርግፍ ብሎ የወጣ ሲሆን ኢፒስተን ከታዋቂ ሰዎች ባሻገርም ከተለያዩ ሀገራት የተጻጻፈውን ኢሜይልን በግልጽ ያሳያል። ታዲያ በዚህም የሀገራችን የትምህርት ሚኒስቴር ሆኖት ብርሃኑ ነጋም በዚህ የቅሌት መዝገብ ላይ ስማቸው ተከትሎ ይታያል። የኢፒስተን ጓደኛው ነው ዶክተር ሄንሪ
ጃርኪ ከኢፕስተን ጋር እንዲህ ሲል ተወያይቷል። ሄንሪም እኔ አብዮተኛ ሰው ወዳለው ስፖንሰር አድርገነው እዚህ ቢማርም መርጣለሁ። ሌላው ነገር ግንቦት 7ን የሚመራው እሱ ነውና በገንዘብ ፋይናንስ እናድርገው ሲሎም ተደምጧል። በኋላም ኢፕስተን ተጽዕኖ ፈጣሪ እንኳን አይባልም፣ በስሙ ያሳተመው አንድም መጽሐፍ የለውም፣ ግን እንዳልከው እኔም አብዮተኛ መሆኑን ወደዋለሁ ሲሉ ስለ ብሬክስ ያወራሉ። ታዲያ ዛሬ በርካታ ተማሪዎች በሀገራችን ለዓመታት የለፉበትን የትምህርት ህይወት ያጨለመ 800,000 ተማሪ አስፈትኖ 20,000 ብቻ የሚያሳልፍ ትውልድ አጥፊ የነሱ ተላላኪ ነው ሲሉም ይደመጣሉ። በዙሪያ እናንተ ሀሳብ ምንድነው? ኮሜንት ላይ ጻፉልኝ። እየሞከርኩኝ ነው የምትለዋ ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። ከሰሞኑ እንግዲህ የበርካቶች ልብ የነካ ንግግር በኮሜዲያኑ በኩል የተለቀቀ ሲሆን ቃሏ ትንሽ ብትመስልም ያዘለችው መልእክት ግን በህዝብ ልብ ውስጥ ቀምጣ የበርካቶችን ህመም፣ የበርካቶችን እጅ ያለመስጠትና የህይወት ተጋድሎንም በአግባቡ ገልጸዋለች። ታዲያ ይህ ቪዲዮ ቫይራል መውጣቱን አስመልክቶ በርካታ ሰዎች ሀሳብ የተለዋወጡበት ሲሆን ከነዚህም መካከል ፖለቲከኞች በግንባር ቀደምትነት ተቀምጧል። ታዲያ ቃሏ ምንም የህዝቡን ስለ ልቦና በአግባቡ የተረዳች ብትሆንም በፖለቲካ እይታ ግን ጥሩ አስተያየት አልነበራትም። በዚህም የተነሳ ኮሜዲያኑ ለምርመራ ትፈለጋለ ንግግር በህዝብ ዘንድ ቁጣን የሚቀሰቅስ የአከራይና ተከራይንም ተቀራርቦ መኖር የሚያሻክር ነው ሲሉ ዘብጥ እያወርዶት የነበረ ሲሆን ከቅርብ ሰዓታት በኋላም እንደፈቱት እየተገለጸ ይገኛል። መፈታቱን ግን በግልጽ የታወቀ ነገር የለም። ምንም ነገር ሳናደርግ ምንም ሳንሰራ ኃጢአተኞች እያሉ በደለኞች እያሉ እግዚአብሔርን ክደን በሱ ትእዛዝ ውስጥ ሳንኖር ዘማሪት ዘርፌ ከበደ አሁን ባለችበት ህይወት በእጅጉ ተጸጽታ እያለቀሰች ያስተላለፈችው መልእክት ነው። ዘርፌም በንግግሯ ምንም ነገር ሳንሰራ እግዚአብሔርን ክደን በስሙም ነግደን በእርሱም ትእዛዝ ሳንኖር የነበረን ሰዎች ነን ስትል ትናገራለች። ይህ ንግግሯም በገንዘብ አታሎ በወሰዳት እዩ ጩፋና በሌሎች ማስተኛ ነቢያቶች ዘንድ በአሁኑ ሰዓት ከፍተኛ ቁጣን ያስነሳ ሲሆን በርካታ ኦርቶዶክሲያንም ዘርፌ ተመለሺ፣ የክህደትና የምንፍቅ ቅናዎት ይብቃይ ሲሉ ተማጽነዋታል። እንደሚታወቀው ዛሬ ላይ በወንጌል ሽፋን የራሳቸውን ቢዝነስ የሚያራውጡ ፓስተርና ነቢያቶች በእጅጉ በሀገራችን ተበራክተዋል። እርግጥ ባለም ሳሉ በስጋቸው ተድላን ደስታን ያገኙ ቢመስላቸውም መንፈሳቸውና ሌናቸው ግን ሰላም የለውም። ዘወትር ጠዋትና ማታም በጭንቀት ሲብሰብረሰሉ ዘመናቸውን ይገፋሉ። ከዚህ ወት ፈጣሪ አምላክ ይሰውራችሁ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።